በዚህ እድሜዋ ትዳር መስረታ አግብታ የወለደች አትመስልም። በትዳር እኮ አይደለም። ምን እባክሽ አንዱ የተረገመ ተማሪ እያለች አስረግዟባት እኮ። ፌቨን ያለን ብቸኛው አማራጭ ይሄ ብቻ ነው። እንዴትም ብለሽ ባልሽ ከቤት እንዲወጣ አድርጊው እንጂ እኔ አልቀርም። ለነገሩ ምንም የማይካድ እኮ ጥሩ ልብ አለ። አሁን ደግሞ የውርሱን ነገር መጨረስ አለብን። እኔም እኮ ስለሱ ላወራሽ ነው የፈለኩት። አንድም አጎቴስ ኮካ አድርገኝ። ሂጂ ወደዚህ እንዳመጣላልሽ። ይሄው ጋሽ ሰላም አይደለም እንዴ? በሰላም ነው? ምን ማለት ነው? ቆይ እንዴት እንደዚህ ታደርጋላችሁ? ባዳናት ብላችሁ ነው አይደል? ደሞ ምን አደረግን? የተፈጠረ ነገር አለ? አስቀየሙሽ እንዴ? አብይ መታመሙን ለምንድን ነው ያልነገራችሁ? ከቤት እኮ ነው ከታመመ 3 ቀኑ ነው ብለውኝ ስከንፍ የመጣሁት። ለዚህ ነው እንዴ? አሁን እኮ በጣም ደህና ነው፣ ተሽሎታል። እግዚአብሔር ይማርህ። እንኳን አተረፈ መባባል እኮ ባህላችን ነው። አይ እናንተ የከተማ ሰዎች። ቆይሽ አሁን ለመሆኑ አሁን እንዴት ነው? የት ነው ያለው? ዛሬ 10 ሰዓት ላይ ወሳኝ መልእክት ስላለኝ ከወሽማሽ ጋር አንቺ ቤት እንድትገናኙ እፈልጋለሁ። በቀጣይ ምን እንደምታደርጉ እነግራችኋለሁ። እንዴ ናቢ፣ ምን ማለት ነው? ቤት ተገናኙ ማለት ምን አስቦ ነው? ይሄማ በጣም ጥሩ አጋጣሚ ነው። እንደ በቀደሙ ድላችንን አናስመልጥም። ራሱ ባዘጋጀው ወጥመድ ገብተን ማንነቱን እንደርስበታለን። ከዛ በኋላ ማረጎን ነው የማውቀው። ናቢ በሽተኛ ነክ እንዴ? የባሰ ሌላ ችግር ውስጥ እንዳንገባ ማስቲ እመኚኝ። እኛም አንገባም። ከገባም ራሱ ነው የሚገባው። ደግሞ ልንገርሽ፣ መገናኘታችን አንቺ ቤት አቅራቢያ ካልሆነ በስተቀር ሊያውቅ አይችልም። ስለዚህ እሱም እዛው ስለሚገኝ ማንነቱን ለማወቅ ከባድ አይሆንብንም። እና ይኸውልሽ 10 ሰዓት ላይ ቤት አንቺ ጋር እመጣለሁ። ናቢ በፍጹም እንዳታስበው፣ ቤት መምጣት አትችልም። ሲጀመር እኮ ባለቤቴ ቤት እንዳለ ስላወቀ ነው ይሄ ሁሉ ነገር የሚያደርገው። እሱ ጉዳይ አይደለም መስቲ። ከገባንበት ወጥመድ ለማውጣት ያለን ብቸኛው አማራጭ ይሄ ብቻ ነው። ስለዚህ እንዴትም ብለሽ ባልሽ ከቤት እንዲወጣ አድርጊው እንጂ እኔ አልቀርም። ሰማኛለህ? ባሌ ቤት ታሞ ነው ያለው። መምጣት አትችልም፣ እንዳታስበው። ሄሎ ሚዬ፣ ምን ነው ጠፋሽ? ጓደኝነት እንደዚህ ነው እንዴ? ጠፋሁብሽ አይደል እንዴ? ትንሽ በስራ ተውጥሬ እኮ ነው። በደንብ አላስተዛዘብኩሽም። አይ አንቺ ደግሞ አታካብጁ። ለጨዋታ እኮ ነው ያልኩሽ። ስራ እንደሚበዛብሽ ስለማውቅ ችግር የለውም። እሺ በረታችሁ? አዎ። የሞተ ተጎዳ፣ እኛ ምን እንሆናለን ብለሽ? ያው ዛሬ የጋሽ 12 ቀኑም አይደል? ቤተክርስቲያን ሄጄ ምስኪኖችን ምግብ አበላልቼ ፍታት አስፈትቼ መመለሴ ነው። ጥሩ አደረግሽ። በትነግሪኝ እኮ አብሬሽ እመጣ ነበረ። አስቤው እኮ ነበር የሚዬ፣ ግን እንዳላደክምሽ ብዬ እኮ ነው። ግን አታስቢ፣ ዛሬ ወደ 10 ሰዓት አካባቢ ትንሽ የሆነ ቤት ውስጥ ዝግጅት አድርገን ልናስበው አስበናል እና ያው ብትገኝ በጣም ደስ ይለኛል። ማለት ከቻልሽ ነው፣ ግን ከቻልሽ። አረ ምንም ግን የሚባል ነገር የለውም። እንደውም ቀደም ብዬ መጥቼ የማገዝሽ ነገር ካለ አገዝሻለሁ። አረ ለስራ አታስቢ፣ በእውነት ለስራ አታስቢ የሚዬ። አንቺ ብቻ እንግዳ ሆነሽ ነይ። ደግሞ ይኸውልሽ ናፒዬን አደራሽ፣ ባለቤትሽን እሱ እንዳይቀርብኝ። ይመጣል፣ ችግር የለውም። ያው እኔ እኮ ልደውልለት አስቤ ነበር፣ ግን ያው እኛ ቤት መምጣት ምናምን ይደብረዋል ብዬ እኮ ነው። ግን አንቺ ብትነግሪው እሺ ይልሻል። አረ በፍጹም እሱ እንደሱ አያስብም። ምናልባት አጋጣሚ ይሆናል።
ችግር የለውም ሁለታችንም እንመጣለን። 10 ሰዓት ላይ እንዳትቀሪ አደራ። ደህና ዋይ። እሺ እሺ የሚዬ ቻው። አጋጣሚውን ሳናስበው ጥሩ ድል ይዘውልን እየመጡ ነው። በቃ ተይው። አሳመምሽኝ እኮ ማሪ። አየ ከተማው ቆይ መቼ ነው ቁስልህን ነካው? እኔ ሰው ወድቃበጠብኝ ያልከው ነው እያሾልህ ያለው። በቃ አረ ማሪ አሳመምሽኝ። እኔ ምን ቆይ ለምን የተኮሰብህን አከሰው? አራጣ ተበድር የህግ ቦታ ልሂድ። በዛ ላይ ሰው እጁ ረጅም ነው እናቴ። አረ እንደውም በጣም ነው የታገሰኝ። ብሩ እንድመልስለት ነው እንጂ እዴን ሳልከፍል የሚገለኝ እንኳን አይመስለኝም። ቢሆንስ ነገም እኮ ለህይወት ያስፈራል። እህቷቺ እጭቁ ትንሽ ነው ለማስፈራሪያ ጫር ያደረገኝ። አንተ ያማህል እንዴ? ተኩሶ ሊያጠቃህን የሞከረ ሰውዬ አዝኖልኝ ነው ራርቶልኝ ነው ስትል 3 ቀን ሙሉ አስተኝቶ የምን ጨረፍታ ነው? አረ ቅድም ስንቀሳቀስበት አላየሽም? ማስቲ እኮ ናት ከቤት እንዳትወጣ ትንሽ ረፍበት ብላ ስለለመነች ነው እንጂ ለክፉ የሚሰጥ አይደለም። ስለዚህ መጀመሪያ ናፒና ማሬ እንዲገናኙ እናደርግና የማሬ የውርስ ጉዳይ እንዲስተጓጎል እናደርጋለን ማለት ነው። ሁለተኛው ደግሞ ቀላል፣ የማሬና የናፒን ግንኙነት ኤሚ እንድታቅ ማድረግ። እንዲህ ስትረዳኝ እንዴት እንደምወደኝ። ኤሚ ደግሞ በጣም ቀናተኛና ስሜታዊ ናት። ስለዚህ ናፒን ማሬ የምትወስድባት ስለሚመስላት የመጀመሪያ ፍላጎቷ እሷን ማስወገድ ነው ማለት ነው። እኔ ደግሞ ነገሩን ቀለል አደርግላቸዋለሁ። ኤሚን እንዝናና ብዬ ይዣት እወጣለሁ። እነሱ የሚገናኙበትን መንገድ እፈጥራለሁ። እንዲጣሉ አደርጋለሁ ማለት ነው። ቆይ 5 ሚሊዮን ብር ምን ሊያደርግልህ ነው የተበደርከው? የተበደርኩትማ 5 ሚሊዮን ብር አይደለም 2 ሚሊዮን ብር ነበር። በአመት ከ6 ወር ውስጥ ነው ወለዱ 5.5 ሚሊዮን ብር የሆነብኝ። እንዴ 2 ሚሊዮንስ ቢሆን ምን ያደርግልሃል? አንተ ተቀጣሪ ሰራተኛ ነህ። ለእኔ እኮ አይደለም ማሬ፣ ለማስቲ ነው። የውጭ ሀገር ፕሮሰሷን እስከምጨርስ ኮስሞቲክስ ቤት ልክፈትላት ብዬ በሱ ከፈትኩላት። ግን በቃ ስራውም እንዳሰበችው አልሆነላትም። ኢኮኖሚውም ደግሞ እንደምታየው ነው። ውይ የእውነት መልካም ባል ነህ። ማለቴ ማስቲም እድለኛ ናት። የሚያስብላት የሚጨነቅላት ሸጋ ባል ነው ያላት። ጥሩ ባል መገለጫው እሱ ነው ብለሽ ነው እንዴ? ታዲያ እኔ የምልህ ቤተሰቦቼ ውጪ ናቸው ምናምን አላልከኝ? ለምን እነሱ እንዲከፍሉ አታደርግም? መቼስ ባንተ አይጨክኑም አይደል? ኧረ ተይ ማሬ ተይ፣ አታስደጋግሚኝ ነገር። እንዴ ውጭ ሀገር ውሰዱኝ ብዬ ለምኛቸው ስታሰር አስፈቱኝ ብዬ እንደገና እዚህ ስመጣ ደግሞ ይሄን ቤት በስሜ ያዙረውልኝ። እንዴት ነው አሁን ቤቱን ባራጣ ሲጂ ገንዘቡን አጠፋሁት እምላቸው? እኔ አሁን የጨነቀኝ ቤቱን ሸጦ ብሩን አጠፋው ብለው እንዳያዝነውብኝ ነው። አይዞህ፣ ለመልካም ነገር ባደረግከው ነገርማ አንገትን መድፋት የለብን። እስቲ ተጋግዘንም ቢሆን የሆነ ነገር እናደርጋለን። ከዛ ልክ ኤሚ እንደሄደች እኔ ማሬን እጨርሳታለሁ። ማሬ ወደ ገነት፣ ኤሚ ደግሞ ወደ ቂሊንጦ። አሁን የድግሱ አስፈላጊነት በደንብ ነው የተረዳው ማለት ነው። ግን ስለተዘጋጀው ድግስ ማሬ ታውቃለች? ማን መሰልኩ? መጀመሪያ እሷን ያሳመንኩት። ቆይ ማስተዋል ግን የጠፋች ብቅ አትልም እንዴ? እኔ እንጃ፣ ምናልባት እንግዳ ስለመጣ ጓዳ ጉድ ጉድ እያለች ይሆናል። ማንን ነው እንግዳ? እኔን ባልሆነ እና ቅድም ስልክ ስታወራ ሳያት ግን የሆነ የተረበሸሽ ምናምን ትመስላለች። ሰላም ናት አይደል? እኔ እንጃ እንዴ
ሚስትህ አይደለች እንዴ? አታወር? ማውራትማ እናወራለን። ቆይ አንቺ ለምንድን ነው ማስቲን የምትከታተያት? ባለፈው ትወዳታለህ ወይ ብለሽ ጠየቅሽ። አሁን ደግሞ ማሬ። አቤት። ምን ልትነግሪኝ የምትፈልጊው ነገር አለ እንዴ? አይ ሁኔታችሁን እኮ ሳየው ወይ በቃ ከኔ ፍቅር ህይወት ጋር አነጻጽሩ ይሆናል። ምን እኔ ስቴም ባልሽ ይመስላለሁ? ባልሽ እንደሆነ በስልክ ሳየው በቀደም ቆንጆዬ ነገር ነው እንዴ። ወዴት ደግሞ መልክ ብቻውን ምን ዋጋ አለው ብለህ ነው? ኧረ እኔ ለጨዋታ ነው እንዴ። እሱ በመልክ ቢበልጥም አንተ በጸባይ ተበልጠዋለህ እያልሽ ነው? አንተ አርፈህ ህመምህን አስታም። አይ የኔ ነገር። እኔ ደግሞ በከንቱ ራሴ ማወደሴ ነው የሚገርመኝ። ለነገሩ ምንም የማይካድ እኮ ጥሩ ልብ አለ። ለሰው ብዙ ዋጋ ትከፍላለህ። እኔም ከመጣው ጀምሮ ከቤተሰቦቼ ይልቅ አንተ ብዙ ነገር አድርገህልኛል። አብዬ እውነት ጥሩ ባህሪ ነው ያለ። አብይ አንተ አብይ በሀሳብ ጭልጥ አልክ እኮ። ቆይ ወይስ አላመንክበት? ማስቲ ቆይ ይቻላል? ማስቲ እመነኝ ናፒ፣ ምን ያህል እንደምንታዘዘው ለማወቅ ፈልጎ ነው እንጂ የኔ እናንተ መገናኘት ምንም አይጠቅመውም። ቆይ የኔ እናንተ አንድ ቤት መሆን ለሱ ምን ይጠቅመዋል? የሚጠቅመውንማ እሱ ነው የሚያውቀው። ሰዓቱ ሲደርስ መምጣት አይቀርም ነበር። ኧረ ያንተን ትዳር ለማዳን የኔ ትዳር ይፍረስ አይደል? አይደለም ግን አንቺ የኔን ያህል ስቃይና መከራ ሊደርስብሽ አይችልም። ተው እባክህ፣ እውነትህን ነው። ስታይን ትዳር ያገባሁትኝ ለጋጋ ጨዋታ ይመስልሃል እንዴ? የፈለገ ካንተ ጋር ብጋደምም አቤት ትንሽ ጉለት ቢኖርበትም እንደዚህ አድርጌ ላስቀይመው ግን አልፈልግም። አረ ነው እኔ ሚስቴን ማሳዝን አልፈልግም። ገባሽ? ትዳርሽ ትዝ የሚልሽ ዛሬ ነው እንዴ? ተይ እንጂ ማስቴ፣ እየተዋወቅን አይደል? በቀላሉ ቀሚሴን ስለገለብኩልህ ዋጋ ያጣች እርካሽ ሴት አድርጋ አሰብከኝ አይደል? ቆይ ምንድነው የምትዘባርቂው? እኔ እንደዛ አላልኩም። ደግሞ አስሬ ባሌ አትበይ። ድሮም አንቺ መጣሽብኝ እንጂ እኔ አልመጣሁብሽም ነው። ጥሩ ሰማኛለህ። 10 ሰዓት ላይ ቤቴ ደጃፍ ድርሽ እላለሁ በልና የማደርገውን አሳይሃለሁ። እሺ? እንዴት ነሽ ፍቅር? ወደ 10 ሰዓት ላይ ነፊብ ጋር ቀጠሮ አለብን። እሺ ቀድመህ ተዘጋጅ። ማለት ዛሬ? ትንሽ ቀድመሽ ብትነግሪኝ ጥሩ ነበር። ምንም አይነት ምክንያት አልፈልግም። ሁልጊዜ በአንተ ምክንያት ከሰዎች ወቀሳ ማስተናገድ የለብኝም። የማይቀር ቀጠሮ ነው። ጨርሻለሁ። ኤሚ ቆይ ስሚኝ። ሄሎ ውዴ። ሄሎ እኔ ምን አብይ እቤት ሲያወሩ ስሰማ ከጋሼ ጋር በጣም ወዳጅ ነበራችሁ አሉ። ቆይ እንዴት እንደዚህ ልትቀራረቡ ቻላችሁ? ማለቴ በመሀከላችሁ የእድሜ ጋፕ አለ ብዬ እኮ። እድሜ ቁጥር ነው። ያኔ ከአሜሪካ ዲፖርት ተደርጌ ስመጣ ብቻዬን ነበርኩ። ማንም ሰው አልነበረም። በብዙ ነገር ተጎድቼበት በነበረበት ጊዜ ነው አባትሽን ያገኘሁት። እንዳልሽው የእድሜ ልዩነታችን የልባችን አንድነት ሸፈነው። ከዛም ከነበርኩበት ችግር መንጭቆ ወጣኝ። አባትሽ ነው እንደ ወንድም እንደ ጓደኛም እንደ አባትም የቀረበኝ። በጣም ባለውለቴ ነው። ብቻዬን እንዳገኘኝ ብቻዬን ጥሎኝ ሄደ። አንተም ብቻ እኮ አይደለም ያጎደለ፣
ሁላችንም አጉድሎናል። አይ ነው በተለይ ላንቺ የተለየ ሀዘኔታና ፍቅር ነበረው። ማርያምና ወንድሟን በጣም አሳዝኛቸዋለሁ። እናታቸውንም ቢሆን ግፍ ነው ያልኩባት። እሷን ትቼ ሌላ ሴት በማግባቴ በጣም ነው ልቧን የሰበርኳት። ልጆቼን ለስቃይና ለመከራ ዳረኳቸው። እየቆየ ሲገባኝ ፊታቸው ለመቆም ድፍረቱን አጥቻለሁ። በ6 ወርም በዓመትም ሳገኛቸው የሰራኋቸውን በደል ሳስብ በጸጸት እየተገረፍኩ ነው። አሁን ግን ልክሳቸው አስቤያለሁ። እኔ አቅም ባጣም አንተ አቅሟለህ። ስለዚህ አደራዬን እንዳትበላ። በተለይ ማርዬን ትልቅ ቦታ ነው የምጠብቃት። የእኔ ምትክ ናት ብዬ ነበር ማስባት። ምን ዋጋ አለው? አንድ የከተማ ጩልሌ ክንፏን ሰበረው። እናም ያንተን ድጋፍ ትፈልጋለች። ፖሚንም ታውቃታለህ። እንደው ተከታተልልኝ። ገጠር ያለው ወንዱን ልጄንም ቅረበውና እጁን ይዘን መንገድ አሳየው። እንዴ አብይ አመመህ እንዴ? አይ ደህና ነኝ፣ ተረጋጊ። እንዴ አስደነገጥከኝ እኮ ማሪ፣ ነገ ዛሬ ሳትይ የውርስን ጉዳይ እንድትጨርሽ እፈልጋለሁ። እንዴ እሱ አሁን አሳሳቢ ጉዳይ አይደለም። እድሜን ሙሉ እኮ ያለ ገንዘብ ነው የኖርኩት። የአባትሽ አደራ አለብኝ። ምናልባት ስለ ውርስ ማውራት ሞኝነት ወይ ደግሞ ገንዘብ ወዳድነት አይደለም። አባትሽ ምን ያህል እንደለፋና እዚህ እንዳደረሰው አስቢ። በተቃራኒው ለማሰብ ሞክሪ። እሱማ ለጋሼ ምን ማለት እንደሆነ እኮ ይገባኛል። ታዲያ ከገባሽ የአባትሽን ስም ከመቃብር በላይ ለመዋል የወንድምሽን ነፍስ ለማሳረፍ ማሰብ አለብሽ። ገባሽ? አዎ ልክ ነህ። በጣም ጥሩ። እንደዛ ከሆነ ታላቅሽ እንደመሆኔ መጠን እኔ የምልሽን በደንብ ትሰሚያለሽ። እሺ? ይሄ ነገር ግን አልተካበደም። ዝግጅቱ የምታሰሪው ወጥ የማደርገውን ነገር አንተ አትነግረኝም? እሺ አጎቴ እስኮካ አድርገኝ። ሂጂ ወደዚህ እንዳመጣላልሽ። አንተ ልጅ ከዚህች ልጅ ጋር ያለ ነገር ምንድን ነው? በገባሽ በወጣሽ ቁጥር እንዲህ እየኮረኮምካት ከማሬ ጋር ሌላ ችግር ውስጥ እንዳትገባሽ። እና በዚህ ሰዓት እዚህ ጋር መገኘት ነበረባት። ይኸው ጋሽ እሰይ ማስቲ እንኳን መጣሽ። ጥዬው መሄድ በጣም ከብዶኝ ነበር። እንደው ግን ትችሽ ጠፋኝ። ብቻሽን አልተቀየምሽኝም አይደል ማሪ? ወይኔ እኔም እንኳን ቻልሽ ብዬ ነው የወጣሁት። ትንሽ ማስተካከል የነበረብኝ ስራ ነበር። አረ ማስተዋል ተይ፣ ባዳ አታርጊኝ እንጂ። እንደው ማሪ አንድ ነገር እንድትቸገሪልኝ ነበር ከቻልሽ። እሺ ምንድን ነው? ያው አዊ ከተኛ 3 ቀኑ አይደለ? እስካሁን እኮ ከቤት አልወጣም። ትንሽ እንደ አየር እንዲያገኝ አንቺ ይዘሽ ብትወጪ አንቺ ልኩሽ ይልሻል። ውይ ማስቲ አንድ ጉዳይ ነበረኝ። እሱን እንደጨረስኩ ግን እንዳልሽኝ አደርጋለሁ። እንዳይደብርሽ ግን። አረ ችግር የለውም። እሺ ማሪ። እሺ ቻው። ማስቲ እንዴ የት ሄደሽ ነው? ጠፋሽብኝ እኮ። ማሬ እኮ ስላለች ትንሽ ወጣ ብዬ ስራ ልስራ ብዬ ነው። የተፈጠረ ነገር አለ? ምንም የለም። ደህና ነኝ፣ ሰላም ነው። ወይ ማሬ ስፈልግሽ ነው የመጣሽው? አይገርምም? እኔ ራሱ ስፈልግሽ ነበር። እንዴ ምን ነው? ለምን? አይ ያው እኔ እዚህ ቤት ከመጣሁ በጣም ብዙ ነገር አሳልፈናል
እና አሁን ደግሞ የውርሱን ነገር መጨረስ አለብን። ያው ስራም እንዳይስተጓጎል አንዳንድ ነገሮች ደግሞ እንዳይበላሹ ሁሉንም ነገር መስመር ማስያዝ አለብን። እኔን ደግሞ ታውቂኛለሽ፣ ስለ ንግድም ስለምንም እውቀቱም የለኝም። ያው አንቺም ዮኒም እየረዳችሁኝ የሆነች ትንሽ ነገርም ቢሆን ብከፍት ብዬ እኮ ነው። ልክ ነሽ። ነይ እስቲ እዛ ጋር ቁጭ ብለን እናውራ። እሺ፣ ግን ፖሚ የት ሄዳ ነው? እማዬን ወክ ላስደርግ ብላ ይዛት ወጥታ ነው። ነይ ቁጭ በይ፣ ቁጭ በይ ማሪ። ሄሎ፣ ምን ነው ተነጋግረን? ትንሽ ደቂቃ ብቻ ይብዬ። እና እየመጣሽ ነው? ልብስ ቀይሬ መውጣት ብቻ ነው። እየመጣሁ እኮ 10 ሰዓት ሆነ ብዬ እኮ ነው ታዲያ። እሺ እሺ፣ በቃ እሺ እሺ፣ ወዴ ቻው። ለምንድን ነው እስካሁን የቆየው ናፒ? ተው እንጂ ናፒ፣ እንዴት አንድ ነገር ማድረግ ያቅታል? እኔ ለአንተ ያንን ሁላ ነገር አድርጌ ከአንተ አልፌ ቤተሰቦችን የምረዳው እኮ አትሊስት ይሄን ነገር እንድታደርግ ነው። ደቂቃዎች ነው የቀሩት። በዚህ ሰዓት ቤቱ በር አካባቢ መድረስ ነበረብህ። ቀልደኛ ነሽ። እንኳን ባልሽ ማንም ቢኖር ግድ አይሰጠኝም። ካልተገናኛችሁም እኮ ባልሽ የሁለታችሁንም ምስሎች ማየቱ አይቀርም። የትኛው እንደሚሻል አንቺ ታውቂያለሽ። የኔ ቆንጆ እንኳን ደህና መጣሽ። ግቢ። ቆየሁ አይደለም? ትንሽ ቆየሽ። ግቢ። አረፈድኩ መሰለኝ። ኧረ አላረፈድሽም። ቁጭ በይ፣ ቁጭ በይ ውዴ። ያው ገምቻለሁ ናፒ አልተመቸውም አይደለ? አረ በፍጹም እየመጣ ነው። እኔ ስለቀደምኩት ገብቼ ልጠብቀው ብዬ ነው። አረ አይ ቆንጆ ነው። ለካ አልተዋወቃችሁም። ኤሚ ትባላለች። የልጅነት ጓደኛዬ ናት። ያው እህቴ በያት። እሷ ደግሞ ማሬ ትባላለች። በወሬ ከሰማሽ ከሌላ የምትወለድ እህታችን ናት። አሁን ደግሞ የአባታችን ትልቋ ወራሽ እሷ ናት። እንዴ እህቴ፣ የቅድሙን አስበሽ ነው? እኔ እኮ ዝም ብዬ ነው። የእናንተን እጅ ከማይ ብሩ ደግሞ ለአንዳንድ ነገር ይሆነኛል ብዬ እኮ ነው። ለመንቀሳቀሻ ነው የፈለግኩት። ኧረ እኔ እንደሱ አስቤ አይደለም የኔ ወድ። አይ እኔም እንደሱ አሰብሽ አላልኩም። ትህትናዋ በጣም ደስ ይላል። አመሰግናለሁ። ስላወኩሽ በጣም ደስ ብሎኛል። ናይስ። መች መታ ነው? ለለቅሶ ጊዜ አይቻታለሁ ልበል? ባይገርምሽ ጋሺ እዚህ ያረፈ ጊዜ እሷም ሀገሯ ላይ ትንሽ ችግር ገጥሟት እኛ ጋር ልታርፍ ብላ እኮ ነው አመጣጧ። በጣም ያሳዝናል። በእውነት በጣም ደግ አባት ነበሩ። ያው ፈጣሪ ካዘዘው ምን ማድረግ ይቻላል? እውነት ነው፣ ልክ ብለሻል። በዚህ እድሜዋ ትዳር መስረታ አግብታ የወለደች አትመስልም። በትዳር እኮ አይደለም። ምን እባክሽ፣ አንዱ የተረገመ ተማሪ እያለች አስረግዞ አጣፍቶ እኮ ነው። ፌቨን፣ ወይ ውዴ፣ እኔ እኮ ስለዚህ ነገር ሳወራ በጣም ስሜታዊ ስለመሆን ነው። ልጅሻት አይደል? እስቲል ትወደዋለች። ምንስ ቢሆን የልጁ አባት አይደለም? ቢሆንስ ማርገዟን ሲያውቅ እኮ ነው እንጂ ጥሏት የጠፋው። 5-6 ዓመት ሙሉ ዞር ብሎ እንኳን አላያት። ባይገርምሽ እሷ ግን የሆነ ነገር ሆኖ ነው እንጂ በጤናው አይደለም የጠፋው ብላ ነው የምታስበው። አሁንም ድረስ ፍቅሯ ትኩስ። የመጀመሪያሽ ነው? አዎ፣ ወንድ ከሱ ውጭ አታውቅም። ታድላ። እንደዚህ አይነት ፍቅር በእውነት በጣም ያስቀናል።
ገና ወጣት ነሽ፣ አሁን ደግሞ ሚሊዮነር። እሱ ራሱ ያለሽበት አነፍንፎ ይመጣል። ከዚህ በኋላ እንዳትታለይ እሺ? በነገራችን ላይ ማሪ ኤንጂኦ ነው ምናምን ይሰራል ብለሽኝ የነበረ ይዛል። ባይገርምሽ በጣም ብዙ ሰው ታውቃለች። ስለዚህ ፎቶውን አሳያትና እሷ የምታግዝ ትችላለች። ነው ፎቶ ይለሽ አራለኝ ስልኬ ዩስቲና ጌም እየተጫወተችበት ስለሆነ ነው እንጂ ያለኝ ስልኬ ይዤልሽ ልምጣ እንዴ? አንቺም አትሄጂም፣ እኔ አመጣለሁ። ደግሞ እሺ አትልሽም። እኔ ብሄድ ምን አለበት አሁን? እኔ አመጣለሁ፣ ችግር የለም። ምን ሆነሻል? ሂጂና ክፈች እንጂ